የኒካህ ሸርጦች ሩክኖች አራት ናቸው። ከአራቱ አንዱ ከጎደለ ያ ጀማዓ ኒካሁ ባጢል ነው፣ ባጢል ነው፣ ባጢል ነው። بالكتاب والسنة باطل ነው وبالعقل أيضا باطل እንደው ኪታብና ሱና ባይኖር እንኳን አቅል የለንም። አንደኛ አልወልይ ወልይ ማለት ማን ነው? አባት ወይንም የአባት ወገን የሱ ፈቃደኝነት ሰጥቻለሁ የሚለው። ሁለተኛ ሁለት ምስክር ከዚያ በላይ ቢሆን ይመረጣል። ሶስተኛ መህር፣ አራተኛ ሰጥቻለሁ ወልይ ተቀብያለሁ ባል ወይንም ወኪል። እነዚህ አራት ነገሮች ካሌሉ ኒካ ባጢል ነው። በሲር የሚታሰር ኒካ ምን የለውም? ወልይ የለውም፣ ምስክር የለውም። ሁለት ሩክን የሌለው ኒካ ሩክን ነው የምላችሁ ያ ጀማዓ። ሁለት ሩክን የሌለው ኒካ ባጢል ካልሆነ ምን ባጢል ይሆናል? ወሚን አርካኒ ሰላቲ ከአሰላት ማዕዘናቶች ውስጥ አንዱ ቂራኡል ፋቲሃ አደል? ቂራአቱል ፋቲሃ አደል? ፋቲሃን መቅራት ነው። ፋቲሃን ሳልቀራ ሰላት ብሰግድ ሰላቴ ልክ ነው አይደለም። ከዛሊከ ኒካህ እነዚህ ከአራት ማዕዘናቶች ውስጥ አንዱ ከጎደለ ውድቅ። ከነዚህ ውስጥ ደግሞ በጣም ከባድ የሆነው ሸሪዓ እጅግ ትኩረት የሰጠውና አንደኛ ደረጃ የሰጠው ማን ነው ካላችሁ አልወልይ። ላ تزوج المرأة نفسها ولا تزوج غيرها وإن فعلت فإنها زانية زانية زانية. الحديث صحيح. سيتلج راسوان نكاح تاسرم لليلام ولي هنا نكاح ما سرات شلم كادر رجج زمتامنات 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 على النبي صلوات ربي وسلام عليه. بمذاهب درجة بمنيربت جزي ሐነፊያዎች ብቻ ናቸው ሐታ ቱንኪሃ ዘውጀን ገይረህ የሚለው ቱንኪሃ የሚለው ضሚር ወደ እሷ ስለሚመለስ አግብታ የፈታች እንደሆነ ራሷን የሆነን አካል ወክላ አባቷ ኦር ወልዩዋ ባይኖር እንኳን መዳር ትችላለች ያሉት ሐነፊያዎች ብቻ ናቸው። ሐነፊያን እንቀበል ወይስ ነብዩን እንቀበል? ቢላህ አለይኩም ነቢዩን ነው እንጂ ሰላዋቱ ረቢ ወሰላም ነቢዩ ሰላዋቱ ረቢ ወሰላም አለ ላ ቱዘውጁ መርአቱ ሴት ራሷን አትድርም ተሰዋኡን ካነት ቢክራ አም ሰይባ መርአ ሴት ራሷን አትድርም። ሐዲስ እኮ ነው የሐናፎች